የሰው ልጅ ምላስ በሁለት ዋና ዋና ምክንያቶች በፍጹም አይመሳሰልም። አንደኛው በቅርጹ ነው። የእያንዳንዱ ሰው ምላስ ርዝመት፣ ስፋትና ውፍረት የተለያየ ነው። ሁለተኛውና ዋናው ደግሞ ገጽታው ነው። ምላሳችን ላይ የሚገኙት በሺዎች የሚቆጠሩ ትንንሽ እብጠቶችና መስመሮች አቀማመጥ ለብቻችን የተሰጠን ልዩ ካርታ ነው። ታዲያ ይህ አሻራ ከጣት አሻራ በምን ይለያል ካልን፣ አንደኛው ምላስ በአፍ ውስጥ ስለሚገኝ እንደ ጣት አሻራ በአደጋ የመላጥ ወይም የመጥፋት እድሉ አነስተኛ ነው። ሁለተኛው ደግሞ ለማጭበርበር አይመችም። የጣት አሻራን አስመስሎ መስራት ቢቻልም ምላስን ግን ሰውየው በህይወት ኖሮ ራሱ ካላወጣው በቀር አሻራውን መውሰድ አይቻልም። አሻራውን ለመውሰድ ምላስን ቀለም ውስጥ መንከርም አያስፈልግም። በዘመናዊ የስሪዲ ልኬት ስሪዲ ስካነሮች አማካኝነት በሰኮንዶች ውስጥ መለየት ይቻላል። ለዚህም ነው ወደፊት ከፍተኛ ወታደራዊ ሚስጥሮችንና የባንክ ካዝናዎችን ለመጠበቅ ዋነኛ መለያ ይሆናል ተብሎ የሚጠበቀው። ባጭሩ ምላሳችሁ ለመናገርና ለመቅመስ ብቻ ሳይሆን ከ8 ቢሊዮን የዓለም ህዝብ መካከል እናንተን ብቻ ለይቶ የሚያውቅ ልዩ ፓስፖርት ነው። እንዲህ ያሉና አስገራሚ እውነተኛ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ኤቢ ግሎባል ኢንፎ